ናታን ያፌትን ጉድ አደረገው። አቤል ጽዮንና ኤፍራታን ጉድ አድርጓል። እንግዲህ አሁን ምስጢር ሁሉ ሊያወጣ ነው። አቤል እያስፈራራቸው ነው። እጃቸውን አስገብቷል። ቢኒም እያገተው እሱ ነው። ታውቃላችሁ። ብቻ አቤል በአሁኑ ሰዓት በጣም ከባድ ሰው ሆኗል። እነዚህ ቤተሰብ መካከል በጣም ከባድ ሆኗል ማለት ነው። ያፌትም ያልጠበቀ ነገር ገጥሞታል። እንግዲህ ናታን እንደዚህ አይነት ጠንካራ ሰው ነው ብሎ አስቦ ስላላወቀ በዛሬ ቀን እንግዲህ ናታን ሌላ ሰው ሆኖ መጥቷል ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሐረግ ድራማ ክፍል 91 ተለቋል። ገብታችሁ እዩ ማለት ነው። ዛሬ ቀን ደግሞ ያፌት ያልጠበቀ ነገር ገጥሞታል። እንግዲህ ትዝታና ያፌት እንግዲህ አንድ ላይ ነው የሚሰሩት። ግን ደግሞ የትዝታ ድርጅት በጣም ትልቅ ነው። ሁለቱም ህገወጥ ስራዎች ነው የሚሰሩት። ቢሆንም ግን ናታን ትዝታ ጋር ሄዶ ከተቀጠረ በኋላ ይሄ ነገር ለመስራት እንኳን ፍቃደኛ አልነበረም። እኔ የወንጀል ስራ አልሰራም ካለ በኋላ እሷ ደግሞ አበረታታችሁ። ያፌት የኔ ጥላትም ያንተ ጥላትም ስለሆነ ማሸነፍ ትችላለ፣ ጥላት አሸንፈ ማየት አትፈልግም ብላ ሁሉም ነገር አስረዳችሁ። እሱም ደግሞ ተቀበለ ማለት ነው። በአሁኑ ሰዓት ናታን ግን ከባድ ችግር ውስጥ እየገባ ይመስለኛል። ይሄ ስራ ለናታን አይሆንም። ግን ደግሞ ናታን ሳይሆን ስሙ ራሱ ናኢፍ ብሎ ነው ያወጣው። ናኢፍ እንግዲህ በእንግሊዘኛ ብላ ስለሆነ እንደ ብላ ሁሉንም ጥላቶችክ ቆራርጣቸው ጣላቸው ነው አለችው። እንግዲህ ትዝታ ቤት ውስጥ ቁጭ ብላ ናታንን እሳት ላይ አድርጋለች ብዬ አስባለሁ። ያፌት ጋራ እንግዲህ ለያፌት ናኢፍ የሚባለው ሰው ይመጣል። የስራ ባልደረባ የድርጅቱ ኃላፊ ነው። ስለዚህ ተገናኝታችሁ ብላ እሷ ልካለች። ያው ትዝታ ሴት ይሁን ወንድ ይሁን የዚህ ድርጅት ባለቤት የሚያውቅ ነገር የለም። ያፌት ዝም ብሎ ብቻ አብሮ መስራት ነበረ። ከተቀናቃኝ ውስጥ ያፌት አንድ ነው። ብቻ ትዝታን ለመጣል የሚሞክር ሰው ስለሆነ በዛሬ ቀን እንግዲህ ናታን ሌላ ምስጢርም ሰምቷል። ሴቶቹ ብዙ ብር እንዳወጡና በዛሬ ቀን ብዙ ነገር እንዳገኘ አውርቷል። ሄዋንም ከዚህ ሴቶች ውስጥ ሄዋንም አለች። እንግዲህ ሴቶቹም እንደሸጣቸው ተናግሯል በስልክ። ናታን ግን ይሄ ሁሉ ነገር ሰምቷል። በዛሬ ቀን እንግዲህ ሴቶች ስንት ብር ነው ያዋጡት ብሎ መለሰለት እና ያፌት ግን ማመን አቃተው። ሳየው ናታን ነው ድምጽ ስሰማ የናታን ድምጽ ነው እና በጣም ግራ ተጋባ። ይሄ እንዴት ሊሆን ቻለ? ባለፈው 5 ሚሊዮን የከሰርኩ በናታን ምክንያት ነው ማለት ነው። እሱ እዚህ ድርጅት ውስጥ ነበረ ቆይቷል ማለት ነው። ስለዚህ ይሄ ነገር ኤፍራታ እኔን እንድታገባ ያቀዳችሁ ሁለታችሁ ናችሁ። እኔንን ልትጫወቱብኝ ነው አይደለም? አሁን ኤፍራታ ማጉዳት አለብኝ እያለ ነው። ኤፍራታ እንግዲህ ፈጣሪ ጠብቃት እና ወይ ደግሞ ኤፍራታ እኔን ያገባችሁ እዛ ውስጥ ያለ ምስጢር እኔ ያለኝ ምስጢር የድርጅት ውስጥ ያለ ምስጢር ለማወቅ ይሆናል ብሎ ተነጋግሮ ከታሪኩ ጋራ ግን ደግሞ ታሪኩ ለምንድን ነው ወይንም ደግሞ ጽዮንን እንያዝ እያለ ነበረ። ግን ጽዮን እንኳን መያዝ አይደለም ድጋሚ የጽዮን ስም የምታነሳ ከሆነ እገላለሁ እኔ ራሴ። እዚህ ምድር ላይ ያለችኝ ብቸኛ እህቷ ጽዮን ናት ብሎ ጽዮን በጣም ይወዳታል። ናታን ለምንድን ነው የጣላህ ብሎ ስጠይቀው ታሪኩ ናታን ያ ጊዜ እናቱ እርጉዝ ነበረች፣ እኔ ደግሞ ተወልጄ ነበረ እና ሚስቱን የናታን እናት ፈቶ ወደ እኔ ለማምጣት ነበረ፣ እኔ ለማሳደግ እናቴ ጋር ተስማምቶ ነበረ አባቴ እና ናታን ደግሞ እርጉዝ ናታን ደግሞ የናታን እናት ደግሞ የናታንን አርግዛ ስለነበረች ስለዚህ መፍታት ስላልቻለ ለናታን ስል ከናታን እናት ጋር ሆነ ብሎ ለዛ ነው ናታንን እስከዛሬ ጠምዶ ያዘው። እናቴንም አባቴንም የነጠቀኝ
ናታን ነው ብሎ ናታንን እየጠመደው እሱ ነው። ግን ታሪኩ ናታን እኮ የማውቀው ነገር ምንም የለም። እሱ ላይ ለምንድን ነው ይሄ ሁሉ እርምጃ የምትወስደው? እሱም ቢሆን እኮ ወንድም ነው ብሉ እንኳን ታሪኩ እዚህ ውስጥ እንዲገባ አልፈለገ፣ ፍቃደኛ አይደለም። ሁለቱም እህትና ወንድም ቢሆኑም ግን ናታን የኔ ጥላት ነው ብሏል። እንግዲህ ናታን የማውቀው ነገር የለም። ያው ምን ማድረግ ይችላል? እንደ አጋጣሚ ተረግሷልና ምን ማድረግ ይችላል? እና ብቻ ኤፍራታ የሚጎዳት ይመስለኛል። በጣም ተናዷል። በአሁኑ ሰዓት ብዙ ነገር ያጣ ይመስላል። እንደገና እየተከታተላችሁ አምጡልኝ ብሎ ነበረ። ግን ናታንም ያፌት እንዲከታተለው ስለሚያውቅ መንገዱን ቀይሮ ወደ ትዝታ ቤት ሄዷል። ትዝታም ደብቋ እስከ ለአንድ ሳምንት ሆቴል ውስጥ እንዲያርፍ አድርጋለች። እንግዲህ ከትዝታ ጋር መስራቱ ግን በጣም ጥሩ አይመስለኝም። ከዚህ በፊት ያፌት ቤት የተቀጠረችው ሰራተኛ የምታስታውሱ ከሆነ እንደውም ለሄዋንም መረጃ የምታቀብል መስሎኝ ነበረ። እሷ ነበር እዛ ውስጥ ያስቀጠረችው። ቢሆንም ግን እሷ መረጃ ለሌላ ሰው ስትሰጥ ስታቅ መረጃውን ተቀብላ ልጅቷን ገደለችው፣ አስገድላለች። ጨካኝ ናት ብዬ ነው ማስበው። ትዝታም ከያፌት ምንም አትተናነስም። እንዳያችሁ ይሄው እንደዚህ በጣም እንትን ነው። ምንድነው እሱ ህገ ወጥ ስራም ትሰራለች። ልጇ ራሱ ዲሆራ የምታውቀው ድርጅት ብቻ ነበረ። ግን ደግሞ ይሄ ስራ ሴቶችን መንገድ እንደገና ደግሞ አደንዛዥ እጽ ማዘዋወር ይሄ በጣም ከባድ ወንጀል ስራ ስለሆነ ይሄ ዲሆራ ከሰማች በጣም ትናደዳለች። እንደገና ደግሞ ናታን አሁን በቀል ነው ያስኩት ፍቅር ሳይሆን ናታን ያለው ኤፍራታን እንዴት ነው እስከ ዛሬ ታፈቅራለ ወይ ብላ ብጠይቅም ግን ኤፍራታ አሁን ፍቅር ሳይሆን አሁን በቀል አለኝ እቺ ሴት እኔ ከያፌት በልጭ ካገኙ በኋላ እንዴት ብላ ተናዳ አራ ወደ እኔ እንድትመጣ ፈልጋለሁ እያለ ነው። ብቻ ናታን የገባበት ነገር መጥፎ ብዬ አስባለሁ። ኤፍራታም ያለችበት ሁኔታ ጥሩ አይደለም። አሁን ያፌት ይሄን እንትን ካለ ያፌት ግን ኤፍራታ ምን ላድርገው እያለ ነው። ጉዳት ግን ከፍቅር አይበልጥም። ስለዚህ የሆነ እርምጃ መውሰድ አለብኝ እያለ ነው። ኤፍራታ እንግዲህ ይህን አውቃው እንኳን ራሷን ማዳን አለባት ብዬ ነው አስባለሁ። ሌላ ደግሞ አቤል ነው። አቤል በአሁኑ ሰዓት በጣም ከባድ ችግር እየፈጠረ ነው። ቢኒም ደግሞ ያሳገተችው ጽዮን ናት ብሎ ተናግሯል ቢኒ። ስለዚህ ጽዮን ማየት ያልማልፈልገው እንደዛ ነው። እንደገና ደግሞ አይደለም ለማለት ራሱ አልቻለችም። በሌላ ነገርም እያስፈራራ ስለሆነ ቢኒ ሌላ ኤፍራታም ዋጋ የከፈለችበት ቪዲዮ እዛ ናታን ማነው ያፌት የናታንን ቪዲዮ ለፖሊስ እሰጣለሁ ያለው እሱ ከያፌት ፋይሉን ወስዶ እጁ ላይ ነው ያለ ማለት ነው። ስለዚህ አቤል አሁን እዚህ ቤተሰብ ላይ እየተጫወተባቸው ነው። ኤፍራታም እንደገና ጽዮንም የዳግን ህይወት ለማዳን ጽዮን ሌላ ችግር ውስጥ ገባች። እንደገና ኤፍራታም በዛሬ ቀን ራሱ አቤል መጥቶ እነሱ አንድ ላይ ሆኖ መጥቶ ረበሻቸው። እንደገና ቢኒ ወደ ቤትም ተመልሶ በጣም ነበር የተናደደ። ሁሉም ነገር ግጥምጥሞሽ ይመስላል፣ እውነት ይመስላል። ጽዮን በመሀል አስመሳይ እየመሰለች ነው። ሉሊት ደግሞ ያፌት ለሉሊት ስራ ሰጥቷል። እሱ ምንድን ነው ናታን ስገባም ስወጣም እንድታሳውቅኝ ይፈልጋለሁ ብሎ ናታን እንግዲህ አሁን ያፌት መጥፎና እርምጃ እንዳይወስድ ብዬ ፈራለሁ። ጽዮን ደግሞ ከፍቅረኛው ጋር እንግዲህ እየተገናኙ ነው። ብቻ ጽዮን ቤተሰቦቿ ስላጣች ብቸኝነት ተሰምቶታል። ገኒ ደግሞ እስካሁን አልተሻላትም። ይሄም ደግሞ ይሄ ሁሉ ምክንያት የተፈጠረ በሉሊት ምክንያት ነው። እንግዲህ ገኒ እየተሻላት ይመስለኛል ዛሬ። ምንም ቢሆን ግን ትድናለች። ስትድን ግን ገኒ ሉሊትን አትምራትም። የቤዛ እናትም እንደገደለችው ብዙ ነገር እንዳደረገችው ስለምታውቅ አንድ ቀን ገኒን ትበቀላታለች ብዬ አስባለሁ። ጥሩ ነገር አላደረገችም። ሉሊት እንግዲህ ታውቃላችሁ ብዙ ቦታ ማገኘት ክፉ ነገሮች መስራትን ትችልበታለች እና እንደዛ ነው።
ጽዮን እና ቢኒ እንግዲህ ይሄ ችግር ውስጥ ከዚህ ችግር ውስጥ እንዴት እንደሚወጡ አይታወቅም። አቤል እንግዲህ የኤፍራታን ህይወትም ለማበላሸት ተዘጋጅቷል። ይህ ፋይሉ እሱ ጋር ከሆነ ለፖሊስ አሳልፋለሁ ብሎ እያስፈራራቸው ነው። እንደገና ደግሞ ከቢኒ ጋራም እንድትለያይ እያደረጋት ነው። ደህና ውዶች።